የሚለኝ የድሮ መዝሙር አለ። አብዛኞቻችን ናቀው ይሆናል። አሁንም እንደገና እየተዘመረ ስለሆነ አንድ ወንድማችን ፓስተር ታምራት ኃይሌ የሚዘምረው መዝሙር ነው በልቤ ውስጥ የሚመጣብኝ እና ምን እያለ ይዘምራል? አንድ መዝሙሩ ላይ በጣም አስደናቂ መዝሙር ነው። አለኝ ቀጠሮ ኢየሱስ ከሚባል እንግዳ፣ እስቲ ልነሳ ቤቴን ላሰናዳ። በጣም አስደናቂ መዝሙር ነው። ገላጭ መዝሙር ነው። አለኝ ቀጠሮ ኢየሱስ ከሚባል እንግዳ፣ እስቲ ልነሳ ቤቴን ላሰናዳ። ሮሜ 13 እንደዛ ነው። ክርስቲያን የሚኖረው ባለኝ ቀጠሮ ነው። ቀጠሮ እንዳለው ሰው ነው። ክርስቲያን የሚኖረው ዘመን እንደደረሰበት ሰው ነው። ቀጠሮ ያለው ሰው ነው። ቀጠሮ እንግዳ እንዳለበት ሰው ነው። አለኝ ቀጠሮ ኢየሱስ ከሚባል እንግዳ ብለን እንደዘመር ነው። ክርስቲያን የሚኖረው እንደ እንግዳ ተቀባይ ሰው ነው። የሚመጣ እንግዳ እየተጠባበቀ እንዳለ አይነት ሰው ነው ሊኖር የሚገባው። በነቃና በሚጠብቅ ህይወት ነው መኖር የሚገባው ነው። ሮሜ 13 እንግዳ ያለበት ሰው ያስታውቃል። እንግዳ የሚመጣበት ቤትም ያስታውቃል። እናንተ አሁን ራሳችሁ ምስክር ናችሁ። ዛሬ ቤታችሁ እንግዳ መኖሩን ጥቂት ቤታችሁን ብታሳዩኝ አውቀዋለሁ። ያስታውቃል። የሽር ጉድ ቤት ነው። እኛ ቤት እንግዳ ሊመጣ ሲል እኔም አውቃለሁ፣ ልጆችም ያውቃል። ያስታውቃል። በቃ ዝም ብለን እንኖራለን። እኛ ሲምፕል ነው በቃ እንኖራለን። ብቻ የሆኑ ነገሮች ለወጥ ካሉ በጠዋት ተነስቶ ጋጋጋ የሚል ነገር ከበዛ አለ የሚመጣ ማን ነው እንጂ የሚመጣል ያስታውቃል። እንግዳ ጠባቂ ሰው ያስታውቃል። ደግሞ ትክክል ነው በጣም ከቤት ውጭ የሚመጣ የምናስተናግደው በተለይ የምናከብራቸው የምንወዳቸው ጓደኞቻችን ሲመጡ ነቃ ብሎ መዘጋጀት ያለ ነው። ይሄ በቃ ከአኗኗራችን ለየት ያለ አኗኗር፣ ካነቃቃችን ቀደም ብሎ መንቃትን ዝግጅትን በጣም ይጠይቃል። እንግዳ ጋብዞ የሚዘናጋ ሰው ብዙ አናውቅም። በሀገራችን በተለይ እንግዳ ተቀባይነን ብለንም ስለምናስብ በጣም ብዙ ዝግጅት ይደረጋል። that's fine ልክ ነው። እንግዳ እየመጣ ያለበት ሰው ያስታውቃል። በቃ አይተው ሰውየውን ያስታውቃል። የሌለበት ቤትም ያስታውቃል። እንግዳ የሚመጣበት ቤትም ያስታውቃል። የኛ ቤት አንድ ነው ሁሉ ጊዜ ብናም ብላችሁ እንደሆነ እንግዳ የሚመጣባት ከተማ ለምሳሌ ታስታውቃለች። እንግዳ የምታስተናግድ ከተማ አሁን አታስታውቅም። አሁን አዲስ አበባ አሁን በየአመቱ አታስታውቅም። የአፍሪካ ህብረት ስብሰባ ሲካሄድ ነገስታቱ ሊመጡ ሲሉ ሁልጊዜን ለማጽዳት እንሞክራለን። አንዳንድ ነገሮችን ለማስተካከል እንሞክራለን። በጣም ደስ ይላል። ግን ሊመጡ ሲሉ ያስታውቃል። ዝም ብላችሁ አይታችሁ ከተማውን አይታችሁ ማን ነው የሚመጣው ነው እንጂ የሚመጣ እንዳለ ያስታውቃል። ጸዳ ይላል። መብራቶቹ ይበራሉ፣ አጥሮቹ ይታጠራሉ፣ እንትን ይደረጋል፣ ምናምን ይደረጋል፣ ባንዲራ ይውለበለባል፣ የሆነ ነቃ ይላል፣ ወታደሮች እንትን ያደርጋልና አይተኸው የከተማውን አኗኗር አይተህ ተጠባባቂ እንደሆነ ታውቃለህ። ክርስቲያን የሚኖረው እንደዛ ነው ወንድሞች እናቶች። ተጠባባቂ እየመጣ ያለ እንግዳ አለ። አንዳንድ ሰው ስለ መጨረሻው ዘመንና ዘመኑ ቀርቧል፣ የመጨረሻው ዘመን እየተጠናቀቀ ነው፣ ጠጋ ብለዋል ምናምን ስንል አይ ገና ነው ምን ይላል። ድሮም እንደዛ አይነት ክርስቲያኖች ነበሩ። አይ ገና ነው በጣም ቀርቧል ብለው መከራ የሚበሉም ነበሩ። ደግሞ አይ ገና ነው በጣም ያው ብዙ ሺህ ዘመን ተቆጥሯል፣ እመጣለሁ ብሎ ብዙ ሺህ ዘመን ተቆጥሯል ብሎ የሚዘናጋ ሰው አለ። እየመጣ ነው፣ ቀን እየመጣ ነው፣ ወደ መዳናችን እየተጠጋን ነው። ኢየሱስ እየመጣ። ለዚህ ነው የመጀመሪያዎቹ አማኞች ማራናታ፣ ሰላምታቸው ማራናታ ነበር። ጌታ ኢየሱስ ሆይና። የምንናፍቀው ህይወት እየመጣ ነው። ትግል የሌለበት ህይወት እየመጣ ነው። እንግዳችን እየመጣ ነው። ከትላንት ይልቅ ዛሬ መዳናችን ቀርቧል። አሁን ሌሊቱ እያለፈ ነው፣ ቀኑ እየመጣ ነው። ክብር ለእግዚአብሔር ይሁን። በጣም ትልቁ ጥያቄ ግን እንግዳ እንዳለበት ሰው እንዴት እንኖር ነው። እኮ በጣም ደስ ይላል፣ ስናወራው ደስ ይላል። ሌሊት እያለፈ ቀን እየመጣ ነው ወገኖች። ዘመን እያለቀ ነው። ወደ ሞታችን እየተጠጋን ነው። በሌላ አገላለጽ ለክርስቲያን ወደ መዳናችን እየተጠጋን ነው። በቃ ፊቱን ልናየው እየተጠጋ ምን አይነት ድንዛዜ እንደገባብን አላቅም። ክሎስ ከትላንት ይልቅ ዛሬ ክሎስ ቅርብ፣ ትላንት ከነበረን ህይወት ቅርብ። እንዴት እንኑር? የኢየሱስ ምጽአት ፍጻሜ የኛም ፍጻሜ እስከቶን እየቀረበ ስለሆነ ይሄ የገባው አማኝ እንዴት ይኖራል ነው። ሮሜ 13 እሱ ነው። ግልጽ የሆኑ ነገሮች ይናገራል። እኔም ግልጽ አድርጌላችሁ እሄዳለሁ። በጣም ግልጽ ነው ጳውሎስ የሚያወራው። አይታችሁት እንደሆነ በሚገልጽበት ቋንቋ አሁን ቀደም ሌሊቱ እያለፈ
ምን እየመጣ ነው? ቀን እየመጣ። ይሄ ምን ይባላል? በአንድ ቃል ወጋገን ሆኗል። ወጋገን ሆኗል። እትሳ ትራንዚሽን ላይ ነን። ሌሊቱ እያለፈ ቀን እየመጣ ነው። ሌሊት አልፎ ማታ ሲነጋ ጠዋት ሰው ምን ያረጋል ብለን እኮ ነው መጠየቅ ያለብን። በቃ አሁን እሺ ይሄን እንዝጋውና ለአጭር ጊዜ ይሄን ተውትና ሌሊት አልፎ ጠዋት ሲነጋ ሰው ምን ያረጋል? በአካል ማለት ነው፣ ፊዚካሊ በዚህ ህይወታችን ብዙ ነገር ሊያረግ ይችላል። ብዙ ነገር ሊያረግ ይችላል። ግን ቢያንስ 3 ነገር አድርጋችኋል ዛሬ። ይሄን ያለ ምንም እያንዳንዳችን ያረግናቸው 3 ነገሮች እነግራችኋለሁ። እያንዳንዳችን ዛሬ ጠዋት ያረግነው ምንም በቃ ይሄን ያላረገ የለም። ይሄን ያላረገ የለም። ዛሬ ሲነጋ ሌሊቱ አልፎ ቀኑ ሲመጣ ይሄን ያላረገ የለም። ምን አርገናል? ተኝተን ነበረ፣ ነቃን። ይሄን ያላረገ የለም። አሁን እንደተኛ ይመጣ የለም። ነቃን። ለሌሊት የለበስናቸው ልብሶች ነበሩ። ብርድ ልብሱ፣ አንሶላው፣ ፒጃማው የሌሊት ናቸው። እነሱን የሌሊት ልብሶች አውልቀን ጣልን። ይሄን ያላረገ የለም። አላይም ብርድ ልብስና ፒጃማ አውልቀን ጣል። እንደዛ ነው ኖርማሊ፣ እንደዛ ነው። ቀን ሲነጋ እኮ እንደዛ ነው። አውልቀን ጣልን። ከዛ ለቀኑ ውሏችን የሚመች ልብስ ለበስን። አሁን በዚህ መሃል ቁርስ የበላለ ቁርስ ያልበላለ እንትን ያረ ይሄን እነኝን ያላረገ ግን የለም። ምን አረግን? ነቃን፣ አውልቀን ጣልን የሌሊቱን፣ ለቀን ውሏችን የሚመች ለበስን። ሌሊት አልፎ ቀን ሲመጣ ሰው ምን ያረጋል? ይነቃል፣ ያወልቃል፣ ይለብሳል። በቃ ተመልከቱ ጳውሎስ መጽሐፉን። አሁን ወደ መጽሐፉ ኤግዛክትሊ እነኚህ 3ቱን ነው የሚነግረን። ኤግዛክትሊ እነኚህ ከእንቅልፍ የምትነቁበት ሰዓት ደርሷል። ልክ ልጆቻችንን እንደምንቀሳቀሰው ከእንቅልፍ የምትነሱበት መነሳት ይላል። ከዛስ ሌሊቱ አልፏል፣ ቀኑ ቀርቧል። የሌሊት ልብሳችሁን አውልቁ ይላል። ታዲያ እንዴት አይነት ህይወት ነው ክርስቲያን የሚኖረው? የነቃ ዌክ አፕ። እኛ እንደ ሌሊት ሰው አንኖርም። እኛ እንግዳ እንዳለበት ሰው የነቃ መንፈሳዊ ህይወት፣ የጋለ መንፈሳዊ ህይወት፣ ፓሽኔት የሆነ ሁለተኛ የሚለንን ተመልከቱ። ራሱ ጳውሎስ ሌሊቱ አልፏል ቀኑም ቀርቧል ይልና አሁን ንቁ አለ። ከእንቅልፍ የምትነቁበት ሰዓት ደርሷል ይልና ከዛ ቀጥሎ በቃ የሌሊት አልባሳት አውልቁ ነው። የሌሊት አልባሳት፣ የሌሊት ሲለበሳችሁ የማታ ልብስ አውልቁ ይላል። እና መጽሐፍ ቅዱስ የሌሊት ልብስ ፒጃማ አውልቁ ይላል። ይኸው ሌሊቱ አልፏል ቀኑም ቀርቧል ይልና እኛ የለበስነው ለካ ስራ ነው። እንግዲህ የጨለማውን ስራ አውጥተን የሌሊቱን ስራ አውጥተን የብርሃንን ጋሻ ጦር እንልበስ ይላል። እንልበስን እመጣበታለሁ። ግን አውልቀን ሌሊቱ እያለፈ ቀን እየመጣ ነው። ሰው ዋድዊዱ የሌሊቱን አውልቁ፣ የጨለማውን አውልቁ፣ የማታውን አውልቁ፣ ስለነጋ አውልቁ። በሌሊት ልብስ ቀን ብንዞር እኮ ወይ ለፖሊስ ወይ ለአእምሮ ሕክምና ቦታ እኮ መደወሉ አይቀርም። ሳምፕል ይሰጠናል። የሌሊት ልብስ ምን እንደሚመስል ሳምፕል አድርጎ ይሰጠናል። ዝርዝራቸውን እናንተ ራሳችሁ ሂዱባቸው። ግን ሳምፕል ነው። 13 ላይ ያሉላችሁ ጥንድ አድርጎ ነው ያቀረባቸው። እንደ መንታ አድርጎ ጳውሎስ ቃሉን ሳነብ የገረመኝ። ለምሳሌ ዘፈንና ስካርን አንድ ላይ አድርጎ
በዘፈንና በስካር አይሁን። መንትያ ነገር ያደርጋቸዋል። አንዱ ባለበት አንዱ አለ ማለት ነው። ያው ነው የታወቀ ነው እኮ ምንም በጣም የታወቀ ነው። አንድ ላይ ናቸው። ድድም እያለ ነው ሰው የሚጠጣው እና በጣም ድድም የሚያደርጉት በጣም እንዲጠጣ ነው ሰው። ጥንትም ዛሬም ያው ነው። በቃ ከሁለቱ አንዱ በጣም በአማራን ቁጥር ሁለቱን ነው የምናገኛቸው። አንድ መንታ ነገር ናቸው። ዘፈንና ስካር አይሁን፣ ዝሙትና መዳራት አይሁን። ዝሙት የለየለት የምንወድቀው ምንተኛው ሲሆን መዳራቱ ደግሞ ነካነካ ይሄ በአይንና በስሜትና በምናምን የምንዳራው እሱ መንታ ናቸው። አንዱ ካለ አንዱ አለ። ዳርዳር ያለ ሰውዬ መግባቱ አይቀርም። ዳርዳር ያለ ሰው አንዳንድ ነገር አያለው፣ አንዳንድ ቪዲዮዎች አያለው፣ አንዳንድ እንትና ያለው ዝም ብሎ ትንሽ ነካ ባረግስ ምናምን የሚለው መግባቱ አይቀርም። መዳራትና ዝሙት አንድ ላይ መንታ ነገር ናቸው። አጠገብ ላጠገብ ናቸው። አጠገብ ጎረቤት ናቸው። ጎረቤት ባይ ምን ሆናለሁ አይባልም። በቃ መግባቱ አይቀርም። አሁን እንደዚህ አይነት ነገሮችን ምን እናርግ? አውልቃችሁ ጣሉ በደስታ። ለምን? የሌሊት ልብሶች ናቸው። ዝሙት፣ ርኩሰት፣ ጥላቻ፣ ክርክር፣ መዳራት፣ ወሬ፣ ሐሜት እነዚህ ሳምፕል ናቸው። ዘርዝሯቸው ወንድሞች። ኢየሱስ ክርስቶስን ማያስከብሩ ከመሰሏችሁ ነገሮች ራቁ። አውጥተን እንጣላቸው። አውልቀን ለምን? እንግዳ አለብና እኛ ሰፈር ማጽዳት አለብን። እስቲ ሰፈር አጽዱ። እንግዳ እየመጣ ነው። ሰፈር እናጽዳ ነው። እንዴት አድርገን እናጽዳው? አውልቀን እንጣል። ለሱም አይሆነው በደስታ አውልቀን መጣል። እግዚአብሔር ይርዳን። በዚህ ዘመን ያለን ክርስቲያኖች ብዙ ነገር እያስተናገድን ነው። እንኳን አውልቆ መጣል የሌለንን እያመጣን እየለበስን ነው። ምን ነው ጳውሎስ የሚለን? አረ እየነጋ ነው፣ አረ እየነጋ ነው። ምን እናርግ? ይሄ የሌሊት ልብስ አውልቀን እንጣል። የመጨረሻ ሶስተኛውን ነግሬያችሁ ጨርሳለሁ። እንግዲያውስ ቁጥር 13 ቁጥር 14 የጨለማውን ሥራ አውልቀን የብርሃንን ጋሻ ጦር እንልበስ። መጣበታለሁ። የብርሃንን ጋሻ ጦር እንልበስ፣ በቀን እንደምንሆን በአግባብ እንመላለስ ይላል። በእነኚህ አይሆን። ከዚያስ ነገር ግን ጌታን ኢየሱስ ክርስቶስን ልበሱት። ጌታን ኢየሱስ ክርስቶስን ልበሱት። ምኞቱንም እንዲፈጽም ለሥጋ አታስቡ። እኔ ጌታን ኢየሱስ ክርስቶስን ያለው ከመዘርዘር በላይ ስለሆኑ ነው። እንትኖቹ ዘፈን፣ ስካር፣ ዝሙትና እንደማለት ይሄ ግን የኢየሱስ ባህሪያት ማለት ነው። ጌታ ኢየሱስን ልበሱት። ከፈለጋችሁ ገላትያ ምዕራፍ 5 የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም፣ ቸርነት፣ በጎነት ኢየሱስን ምሰሉ። ጌታን ኢየሱስ ክርስቶስን ልበሱት። ጌታን ኢየሱስ የሌሊቱን አውልቁትና ጌታን ኢየሱስ ክርስቶስን ልበሱት። የእሱን ባህሪ እርሱን መምሰልን፣ ጽድቅን፣ ቅድስናን፣ ፍቅርን ልበሱት። የሌሊቱን ልብስ አውልቀን እንጣልና የቀን ልብስ የሆነውን የብርሃንን ጋሻን ጦር እንልበስ። የሌሊቱን ልብስ አውልቀን እንጣልና የሥጋ ሥራ የቀን ልብሳችንን እንልበስ። የቀን ልብሳችን ምንድን ነው? ጌታን ኢየሱስ ክርስቶስን ልበሱት። በሌላ አገላለጽ ይልና የብርሃንን ጋሻ ጦር። ስሙኝ ወገኖች፣ የብርሃንን ምን በሉታ? የብርሃንን ጋሻና ጦር እንልበስ። ሰው ጠዋት ተነስቶ ሲለብስ እንዴት ይለብሳል? ልብስ እንዴት ነው የሚመረጠው? ልብስ የሚመረጠው እናንተ መልሱን እስከምትሰጡኝ ድረስ አልጠብቅም። ልብስ የሚመረጠው እንደ ቀኑ ውሏችን ነው። የቀኑ አዋዋላችን ጠዋት አለባበሳችንን ይወስናል። ሰው ዝም ብሎ አይለብስም። ቀን የት ነው የምውለው ብሎ ይለብሳል። ለምሳሌ ዛሬ ቸርች ነው የምሄደው ብላችሁ ለበሳችሁ። ለዛ ነው የዘነጣችሁት። ቸርች ነው የምሄደው። ኦር ከሰዓት በኋላ ሽርሽር ነው የምሄደው። ሽርሽር ደግሞ ይሄን እናውለቅና ሸራ ጫማና ምናምን። ሰርግ ነው የምሄደው። ሰርግ ይወስነዋል። እንትን ነው የምውለው። ውሏችን ልብሳችንን ይወስናል። አሁን የዚህን ሰው የአለባበስ አይታችሁ ውሎው ምን እንደሆነ መንገር ያስቸግራል። አሁን ምን አለ? ኢየሱስ ክርስቶስን ልበሱ፣ የቀን የብርሃን ጋሻና ጦራችሁን ያዙ አለ።
የክርስቲያን የዕለቱ ውሎ ምን ይመስላችኋል? ጋሻና ጦር ልበሱ ካለ ዝም አላችሁ። አውቃችሁ ያልጠበቃችሁት ልብስ ነው ማለት ነው። ውሎው ምን ይመስላችኋል? በሉታ ጋሻ ጦር ልበሱ ካለ የት ዋሉ እያለን ነው። ዝም አላችሁ። አውቃችሁ ነው። እኔ ነቅቼባችኋለሁ። ውሎው ምንድነው? የዚህ ሰውዬ ጦር ሜዳ ጦርነት ነው። ለዚህ እኮ ነው ሰይጣን ያስተኛል። የክርስቲያን ውሎ ምንድነው? ጦርነት ነው። ጦርነት ነው። ጦርነት ከማን ጋር? ከዲያብሎስና ከሰራዊቱ ጋር። ጦርነት ከማን ጋር? ከስጋ ስራዎች ጋር። ለዚህ እኮ ነው ሲሪየስ መሆን ያለብን። ኤፌሶን ምዕራፍ 6 አንብቡ። ጋሻ መከላከያ ነው። ጦር ማጥቂያ ነው። ነቅቶ ላይክ ስራ ሲሄድ እንደፈለኩ ቸርች ስመጣ ዲያብሎስን ዋጋለሁ ሳይሆን ቀኑ ራሱ ውሎ የነቃ ዲያብሎስ ላይ የነቃ ስራው ላይ የነቃ የሚታገል ከራስ ካሮጌ ባህሪ ጋር የሚታገል ከዲያብሎስ ጋር የሚታገል ጋሻና ጦሩን የያዘ ለጦርነት የታጠቀ ለሰልፍ የወጣ እንደ ኤፍሬም ልጆች ለሰልፍ ወጥቶ ቀስትን ይዞ ለሰልፍ ወጥተው ቀስትን ይዘው ግን መዋጋት እንዳቃታቸው ሳይሆን ቀስትን ሰልፍን ይዞ የሚዋጋ ሚሊታንት የሆነውን መንፈስ እግዚአብሔር ያድስላችሁ። አሜን። ከትላንት ይልቅ ዛሬ መዳናችን ቀርቧል። ሌሊቱ እያለፈ ቀን እየመጣ ነው። እንዴት ነው የምንኖረው? ነቃ ያለ ህይወት ነቃ ብላችሁ ያስቀራችሁ እግዚአብሔር በጣም እኛ መንቃት እንፈልጋለን ግን አይዶ ነው መነቃ ብሎ። አሁን ብዙ ጊዜ መነቃቃት ነው የምንወደው እኛ። መነቃቃት ጥሩ ነው ግን መነቃቃት አንቅቶ ሲያስቀር ነው በጣም ጥሩ እንጂ ከዛ እንነቃቃና ከዛ ደግሞ ተኝተን ለሌላ መነቃቂያ ሳይሆን ልክ መነቃቂያው አንቅቶን ሰንብቶ ትንሽ ፈዘዝ ስንል ደግሞ እንደገና ነው እንጂ እስ ላይክ አንቅቶ የሚያስቀር ነገር አክቲቭሊ የሆነ አክቲቭ ኤንጌጅመንት አገልግሎት ላይ ምስክርነት ላይ ምናምን የሌሊት ልብሶችን እግዚአብሔር የሌለባቸው ነገሮች አውልቆ መጣል ያርግላችሁ። የብርሃንን ጋሻ ጦር ለብሰን ኢየሱስ ክርስቶስ ሲመጣ ፊት ለፊት ከሚያዩት መካከል ያርግላችሁ። አጭር ጸሎት ልጸልይ።